እንደው ለትዳር አብሮ ለመቆየት በትዳር ለመጽናት መፍትሄው ምንድነው ትያለሽ? የፍቅር አባቱ ክብር ነው ይባላል። መከባበር ካለ ሁሉ ነገር ይመጣል። ፍቅርም የሚመጣው ስትከባበሪ ነው። እቺ ዝም ተክብላ ምንወዳቸው ምናፈቅራቸው ምናምን ሰዎች አሉ አይደለም? ፍቅር እኮ ምቹር ያደርጋል። በደንብ ነው ምቹር የሚያደርገው። እንደ ድሮ መጀመሪያ ቀን አንቺ እጅሽን እንደነካው ወይ መጀመሪያ ቀን የሆነ ነገርሽን ሲነካው የሚሰማሽ ስሜት ዛሬ ይሰማ ጠፍቶ ግን ሳይሆን ምቹር አድርጎ ነው። በቃ ፍቅር በጣም ምቹር ያደርጋል። የፍቅር አባቱ ግን መከባበር፣ በቃ መከባበር ካለ ምንም ነገር መሆን ይችላል። እኔ የገባኝ በህይወት ይሄ ነው። በቃ አንድ ሰው ለራሱ የሚሰጠው ክብር ካለ ሰውን ያከብራል። በጣም የሚገርምሽ እኔ አንቺን ሳከብርሽ ዛሬ ብትንቂ፣ ዛሬ የሆነ ነገር ብትይ፣ ነገም ስደግመው ባከብርሽ ከነጎዲያም እንዴ አትለወጭም? ምን ሆና ነው ብልሽ ሁላ ድንግጭ ይመጣል እኮ ራሱ። ስለዚህ ትንሽ ትግስት አድርገን በተለይኛ እህቶች ይሄ ማክበር የሚለውን ነገር ፕራክቲስ እያደረግን እስከምንችለው ድረስ አሁንም በጣም እስከምንችለው ድረስ ሄደን ክብር ያለው ትዳር ፍቅር ከሆነ ሎንግ ላስቲንግ ነው ብዬ አስባለሁኝ። ያ ነገር ባለመኖሩ እንግዲህ እኔ ይሄው የራሴን ኤክስፒሪየንስ ተናግሬያለሁኝ። እኔ የሚል ነገሮች ነበሩ። ገባሽ? እኛ ነው መሆን ያለበት ትዳር ውስጥ ይገባል። አዎ የሁለታችንን ፍላጎት ነው ማሟላት ያለብኝ። እኔ ማንኝና ነው እኔ ብቻ ብዬ የምለው እና ወደ ኋላ ሄድሽ እኮ ሳስበው ሽምቀቅ ብላ ያደርገኛል። ምን ሆኜ ነው ታያለሽ? በቃ በዛን ወቅት ነው። ስለዚህ መከባበር ካለ አንድ ትዳር ውስጥ በጣም ምንም የማይቆይበት ምንም ነገር የለም ብዬ አስባለሁኝ። ሴት ልጅ ደግሞ ዋይዝ መሆን አለባት ብዬ የተማርኩት ነገር በጣም ዋይዝ መሆን አለባት። እኛ ሴቶች የተሰጠን ብዙ አይን አለ አይደል? ሳይንስ እናደርጋለን፣ ሁሉ ነገራችን ነው የሚሰራው። ስለዚህ ከወንዶቹ ትንሽ እንለያለን ብዬ አስባለሁ በብዙ ነገር ማለት ነው። ያችን ሁሉ ነገራችንን ተጠቅመን ትንሽ ነገሮችን እንዴት ነው የማርገብ ይሄ ኑሮ የሚባለውን ነገር አጣጥሞ ለመኖር ዋይዝሊ ወንዶች እንደሰራሻቸውም ይሰራሉ። ስለ እውነት እኛ ነን ጥበበኛ መሆን ያለባት ሴቷ ናት። አንድ መስመር ባሰመርሽልን እንደው አንዳንዴ እኮ እንዲህ አንልም። በቃ እኔ ወይ ይሄ ነው ማይ ዌይ ኦር ኖት የሚሉት ነገር እንደዛ አይሆንም። ስለዚህ በብልሃት ወንዶቻችንን ባሎቻችንን እየሰራን እየተከባበርን አብረን እንኑር እላለሁኝ። እንግዲህ የአሁኑን ትዳር በደንብ ተመልክታችኋል ብዬ አስባለሁኝ። ከዚህ ከሷ ህይወት የምንማራቸው ብዙ ነገሮች አሉ። ምክንያቱም አሁን ላይ ትዳሯ አሁን ላይ በትዳር ውስጥ አይደለችም፣ ግን ትዳር ላላቸው ሰዎች በጣም ደስ የሚል ምክሮች ስትሰጥ አዳምጫታለሁ፣ ሙሉውን ማለት ነው። እና ከዚህ ኢንተርቪው ውስጥ እናንተ እንድትማሩ የፈለኩት ነገር ምንድነው? ከሰዎች ውድቀት መማርን ጀምሩ። ምክንያቱም ዋናው የሰው ልጅ ወድቆ መቅረቱ ሳይሆን ከውድቀቱ ተምሮ ህይወቱን ለመምራት መነሳቱ ነው ዋናው ነጥብ። በዛ ውስጥ ግን ማለትም በትዳር ውስጥ ግን ሰዎች ሲለያዩ እከሌና እከሌ ተለያዩ ሳይሆን ለምን ተለያዩ፣ መለያየታቸው ምንድነው ምክንያታቸው፣ እኔ ከነሱ የምማረው ነገር ምንድነው የሚለው ጭንቅላታችሁን ሰፋ አድርጋችሁ ለመመልከት ሞክሩ። ምክንያቱም አብዛኛውን ጊዜ እኛ ሀገር ሰዎች የወደቁ ሰዎች በሆነ ነገር ያንን ነገር ያጡ ሰዎች የሆነ ምክር እንዲሰጡን አንፈልግም። ለምሳሌ አንድ ምሳሌ ልስጣችሁ። በሆነ ምክንያት በገንዘብ አያያዝ ምክንያት የሆነ ሰው ራሱን መርዳት የማይችልበት ደረጃ ቢደርስ ወይም ደግሞ ጎዳና ተዳዳሪ ቢሆን ያንን ሰው ልትንቁ አይገባም። ምክንያቱም ገንዘቡን እንዴት መጠቀም ስላልቻለ ምን ደረጃ ላይ እንዳለ ከዛ ሰው መማር ያስፈልጋል። ምኑ ጋር ነው የተሳሳተው፣ የዛ ሰውዬው ውድቀት ምኑ ጋር ነው የሚለው በደንብ ይጠቅመናል ማለት ነው። ግን አብዛኞቻችን የምናደርገው ምንድነው? ከወደቁ ሰዎች አብዛኞቻችን መማር አንፈልግም። ምንፈልገው በጣም ስኬታማ ከሆኑ ሰዎች
በጣም በቃ እንደሱ አይነት ትምህርት የለም ሁሌ። ምክንያቱም ሁሌም ስንማር እከሌ ለምን ወደቀ፣ ከመውደቃችሁ በፊት ነው የምትማሩት። እናንተ ያንን መውደቅ ከፊት ለፊታችሁ ሊገጥም ስለሚችል የዛን ሰውዬ ውድቀት አይታችሁ እሱ እዚህ ጋር የተሳሳተበት መንገድ እንደዚህ ነው፣ ከዛ በኋላ እኔ ደግሞ በዚህ መንገድ ልክ ማትስ ስንሰራ ማለት ነው። ድሮ ተማሪ ያለን አንደኛው ተማሪ ሲሳሳት እሱ የተሳሳተው በዚህ መንገድ ስላልሄደ ተብለን ፎርሙላ ቀይረን ደግሞ ስንሰራው ይመጣል አይደል? ህይወት ላይም እንደዛ ነው። እና እንዲሁም አንዳንድ ጊዜ ከፊት ለፊታችሁ ቀድሞ የተሳሳተን ሰው ብታገኙ ሁሌም እመክራቸዋል። ሁሌም ማለት ነው እነሱን ብታዳምጡ በጣም አሪፍ ነው፣ ይጠቅማቸዋል ህይወታቸው። ሌላው እንግዲህ እንዳያችሁት እዚህ ውስጥ በእሷ ላይ ኢንተርቪው ላይ ያየነው ትዳር ምን ይፈልጋል? መከባበር፣ መቻቻል። እኔ የሚለውን ስሜት አሁን ላይ ብሆን ኖሮ ያንን አላደርገውም። አሁን ላይ ቢሆን ኖሮ ትዳሬ አይፈርስም እያለች ነው። ምክንያቱም አሁን ላይ ብዙ ማገናዘብ፣ ብዙ ማስተዋል፣ ነገሮችን መቻል፣ ማመዛዘን ብቃት አላት ማለት ነው። እንግዲህ እቺ ሴት የምትመክረን የ49 ዓመት ሴት ናት። ስለዚህ ከሁላችንም በላይ በህይወቷ ውስጥ ብዙ ትግሎችን ያሳለፈች ሴት ናት እና እንደዚህ አይነት ሰዎች መማርን መልመድ አለብን። ሰዎችን ሁሌም ቢሆን በውድቀታቸው ማንቋሸሽ ይቅርብ። አመሰግናለሁ። ፎሎ፣ ላይክ፣ ሼር ማድረግ አትርሱ። የእናንተ ማስተያየት ካለ ጻፉ። መልካም ጊዜ